በልጅነታችን ሁላችንም በቲቪ መስኮት እያየን በሳቅና በደስታ የምንመለከተው ምንም አይነት ንግግር ሳይኖር በምልክት ብቻ የሚያስቁን እነዚያ የዋህ በጎች ስብስብና መሪያቸው ሾን ታስታውሱታላችሁ? ለመሆኑ ከዚህ ጸጥታ ከሰፈነበት የእርሻ ቦታ በስተጀርባ ስላለውና አእምሮን ስለሚያውከው ሰቅጣጭ እውነታ ምን ያህል ታውቃላችሁ? ያ የምናውቀው ሰላማዊ እርሻ ዝም ብሎ የእንስሳት መጫወቻ ሳይሆን በእውነተኛው ዓለም የተከሰተ ትልቅ የሳይንሳዊ ጭካኔና የሰውን ልጅ ስነ ልቦናዊ መታወክ የሚደብቅ ጨለማ ታሪክ አለው ቢሏችሁ ታምናላችሁ? ብዙዎቻችን ይህንን ካርቱን ዝም ብሎ የበጎችና የውሻው አስደሳች ህይወት ይመስለን ነበር። ነገር ግን እውነታው ፍጹም የተለየ ነው። ከነዚህ ገጸ ባህሪያት በስተጀርባ የላብራቶሪ ፍጥረታት ስቃይ፣ የባለቤቱ አስገራሚ የአእምሮ ህመምና ማንም ሊነግራቸው የማይደፍረው ሚስጥር ተደብቋል። ዛሬ በዚህ ቪዲዮ የሾን ዘ ሺፕን ሙሉ የጀርባ ታሪክ ሚስጥር እጅግ ሰፊ በሆነ አቀራረብ ዝርዝር በዝርዝር ይዘንላችሁ ቀርበናል። ሰብስክራይብ አድርጋችሁ ከሆነ ትንፋሻችሁን አስራችሁ ወደ መጀመሪያው አስፈሪ ክፍል እናልፋለን። ካላደረጋችሁ ደግሞ ሰብስክራይብ ማድረግን እንዳትረሱ። የመጀመሪያውና ትልቁ ሚስጥር የሚጀምረው ከራሳቸው ከበጎቹ ባህሪ ነው። በካርቶኑ ላይ እንደምናየው ሾንና ሌሎቹ በጎች የሰውን ልጅ ቴክኖሎጂ በቀላሉ ይጠቀማሉ። መኪና ይነዳሉ፣ ሰብአዊ አስተሳሰብም አላቸው። ለመሆኑ ተራ በጎች እንዴት እንዲህ ሊሆኑ ቻሉ? በትልልቅ የሴራ ቲዮሪዎች መሰረት ይህ እርሻ ተራ ቦታ ሳይሆን በሚስጥር የተተወ የሳይንስ ላብራቶሪ ነው ይባላል። በ1996 ዓ.ም በዓለማችን ላይ መጀመሪያ በሳይንስ ላብራቶሪ የተፈጠረችው በግ ዶሊ ትባላለች። ቲዮሪው እንደሚለው ሾንና መላው የበጎቹ መንጋ በላብራቶሪ ውስጥ የሰውን ልጅ ዲኤንኤ ተቀላቅለውባቸው በሰው ሰራሽ መንገድ የተሰሩ ክሎኖች ናቸው ይላል። ለዚህ ነው ባለእርሻው ወደ እነሱ ሲመጣ ወዲያውኑ ተራ በግ ለመምሰል መሬት ላይ ሳር መብላት የሚጀምሩት። እውነተኛ ማንነታቸው ለሰው ልጅ ካሳዩ ወደ ላብራቶሪ ተመልሰው ለሞት እንደሚዳረጉ ስለሚያውቁት በከፍተኛ ፍርሃት ውስጥ ነው የሚኖሩት ይባላል። እስቲ ሁለተኛውን ሚስጥር ደግሞ በደንብ አስተውሉ። በካርቱን ውስጥ ያለው ባለእርሻ ወፍራም መነጽር ያደርጋል። ምንም አይነት ንግግር አይናገርም፣ ዝም ብሎ ያጉረመርማል። እንዲሁም በጎቹ ከጀርባው የሚያደርጉትን ምንም አይነት ታምር ማየት አይችልም። ለመሆኑ እሱ እውነተኛ ሰው ነው? በስነ ልቦና ተመራማሪዎች ዘንድ ትልቅ ቦታ የሚሰጠው ጨለማ ቲዮሪ እንደሚለው ከሆነ ይህ ባለእርሻ በእውነተኛው ዓለም ከባድ የአእምሮ መዛባት ያለበትና ብቻውን የሚኖር ሰው ነው ይላሉ። እነዚያ በጎች የሚያደርጉትን ነገር በሙሉ በእሱ አእምሮ ውስጥ የሚፈጠሩ ምናባዊ ታሪኮች ናቸው ይባላል። እሱ ከብቸኝነቱ የተነሳ እንስሳቱ የራሳቸው ዓለም እንዳላቸው አድርጎ ያስባል። ለዚህ ነው ካርቱኑ ላይ ምንም አይነት የሰው ንግግር የሌለው። ምክንያቱም ባለእርሻው ከሰዎች ዓለም ተለይቶ በራሱ የዝምታና የብግነት ዓለም ውስጥ ስለሚኖር ነው። በእርሻ ውስጥ ካሉ እንስሳት ሁሉ በጎቹን ሁል ጊዜ የሚጠሉ የሚቀኑባቸውና ጉዳት ለማድረስ የሚሞክሩ 3 አሳማዎች አሉ። ለመሆኑ እነዚህ አሳማዎች ለምን ሁል ጊዜ ክፉ መሆን ፈለጉ? በጥንታዊ ምልክቶች መሰረት አሳማዎች በዚህ እርሻ ውስጥ የበጎቹን ነፃነት ለመግታት የተቀመጡ ጠባቂዎች ወይም ወጥመዶች ናቸው ይላል። በጎቹ ከእርሻው አምልጠው ወደ ሰዎች ዓለም እንዳይሄዱና የላብራቶሪ ሚስጥር እንዳይወጣ ሁል ጊዜ በአጥር ላይ ሆነው ይከታተላቸዋል። እነሱ የባለ እርሻው የቤት እንስሳ ሳይሆኑ የበጎቹን እንቅስቃሴ ለመቆጣጠር በሳይንቲስቶች የተላኩ የስለላ ፍጥረታት ናቸው የሚል ሰቅጣጭ እውነታም አለ። በልጅነታችን ያየነው ያ የዋህና ዝምተኛው ካርቱን ዛሬ በትልልቅ ሰዎች አይን ሲመረመር እንዲህ ያለ አስፈሪ የጨለማ ታሪክ አለው። የእናንተስ አስተያየት ምንድን ነው? ሾን ዘ ሺፕ ዝም ብሎ የህፃናት ፊልም ነው ወይስ ከጀርባው የሳይንስ ሙከራ ሚስጥር አለው? አስተያየታችሁን ኮሜንት ላይ ጻፉልን። ቪዲዮ ከተመቻችሁ ላይክ ማድረጋችሁን እንዳትረሱ። እንደዚህ አይነት በዓለማችን ላይ ያሉ ያልተሰሙ ድብቅና አስገራሚ ታሪኮች ሁሉ ጊዜ ለማግኘት ወርቃማ ወርልድ ቻናላችንን አሁኑኑ ሰብስክራይብ በማድረግ የደውል ምልክቷን ይጫኑ። ስለነበረን ቆይታ ከልብ እናመሰግናለን። በሚቀጥለው ቪዲዮ እስከምንገናኝ ድረስ ሰላም።